ሰውየው ለጥ ካለ ሜዳ ላይ እግር የለውም፣ ሁለት እግር የለውም። ሜዳው ያሳሳል። ሜዳው አስጎመጀው። እግር አለመኖሩ አበሳጨውና እንዲህ አለ፣ አንተ ሜዳ ሆይ አለ። ሜዳውን አናገረው። አክርፏል። ምን አለ እግር በኖረኝ እያለ ነው። ሜዳው ያስጎመጃል፣ ግን እግር የለው። ሜዳውን አናገረው። አንተ ሜዳ ሆይ አለ። እግር ያለው ቢያገኝ ይዘልብህ። እግር ያለው ምን ያለው ቢያገኝ እግር ያለው ቢያገኝ ይጠቀምብህ ነበር። እግር የለኝምና ምን ይሆናል ብሎ በሜዳው አጉረምርሞ ቁጭ እንዳለ ከጀርባው አንድ ሰው ቆሟል። ሁለት እግር ያለው ሰው። ያኛው ደግሞ ምን አለ? አንተ ሜዳ ሆይ አለ። ሁለት እግር ያለውም ሰው አመሰገነ፣ አማረረ፣ ይቅርታ አንተ ሜዳ ሆይ አለ። ፈረስ ያለው ሰው ቢያገኙት እንዴት ይጋልብ? እግር የሌለው የመጀመሪያው አጉረምራሚ ምን አለ? አንተ ሜዳ ሆይ ማለቱን ትቶ አንተ ጌታ ሆይ አለ። እስኪ አንተ ጌታ ሆይ በል። አዎ አንተ ሜዳ ሆይ። ወሬ ልክ አይደለም አለ። አንተ ሜዳ ሆይ ሲል የነበረው አንተ ጌታ ሆይ። ማን ነው አንተን የሚያመሰግን? እያችሁ ከጎኑ ባለው አጉረምራሚ ትምህርት ወሰደ። አንተን የሚያመሰግን ማን ነው? ይሄው እግር ያለው የሚያጉረመርማል አለ። ለካ እኔ ህሊና ስለሌለኝ እንጂ እግር ስለሌለኝ አይደለም አጉረመርመዋል። እግር ያላቸው የሚያጉረመርማል፣ ፈረስ ያላቸው ቢመጡ ያጉረመርማል፣ ሰርገላ መኪና ያላቸው ያጉረመርማል፣ ቤት ያላቸው ያጉረመርማል። ወገኖቼ አጉረመረመ። ያልታደለ የተሻለ ቦታ ላይ ሆኖ ለምስጋና አይታደልም። አያችሁ፣ አይሁድ በብሂላቸው ምን ይላሉ? ተቀብሎ ማያመሰግን ዘራፊ ሌባ ነው። እግዚአብሔር በሰጠን ነገር ማናመሰግን ቁጥራችን ከሌቦች ነው ወገኖቼ። ቁጥራችን ከሌብ ተቀብሎ አለማመስገንም ሌብነት ነው፣ ስርቆ ነው። የቆምንበትን ቦታ እናስታውስ። እግዚአብሔር ከሁላችን ጋር ይሁን። እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምድርን ከነጉተናው ሰማይን ከነደመናው የዘረጋ ልዑል አምላካችን ጌታ እግዚአብሔር ስለማይነገር ዘላለማዊ ጥበቃው ክብርና ምስጋና ይግባው። አንድ ወልዳ አንድ ሆና ተወልዳ ምድርና ሰማይን የመላች ምልዕተ ጸጋ ምልዕተ ክብር ዳግሚት ሰማይ እመ አምላክ ወላዲተ አምላክ ቅድስት ድንግል ማርያምን ከሥላሴ ቀጥሎ ስሟ የተመሰገነ ይሁን። ክፉ ጥፉ ከሆኑ አላውያን ነገሥታት ጋር ታግለው ሃይማኖታቸውን ጠብቀው ቤተ ክርስቲያን ከዚህ ደረጃ እንድትደርስ የጠበቁን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ቅዱሳን ሁሉ እንደየክብራቸውና እንደየጸጋቸው ክብርና ሞገስ ይድረሳቸው። ክቡር አባታችን መላከ ሰላም ባህሩ ሙሉዓለም የደብሩ አስተዳዳሪ፣ የመንጋው መንፈሳዊ መሪ፣ ክቡር መጋቤ ሃይማኖት የኔታ ፍሬ ሕይወት በቀለ የገዳሙ የትርጓሜ መጻሕፍት መምህር እንዲሁም የደብሩ የስብከተ ወንጌል ኃላፊ፣ የተከበሩ ሊቀ ኅሩያን የኔታ በጽሐ የደብሩ ስብከተ ወንጌል ክፍል፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ እጅግ የተወደዳችሁ ኦርቶዶክሳውያን ወንዶችም ሴቶችም በልዑል አምላክ በሕያው እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? ዓመታዊ ሕይወታችንን ጠብቆ ውሎ መግባት ቅንጦት በሆነበት በዚህ ክፉ ሰዓት ሰው ሰውን ሲያጠፋው ሙዝ እንደመላጥ ቀላል በሆነበት በዚህ ክፉ ዓመት ዛሬ በቅድስናው ስፍራ ጸጸት በሌለበት ቆይታ በቅድስናው ስፍራ ለክብር ስለጠራን አምላካችን እግዚአብሔር ክብርና ምስጋና ይግባው። እንደምን ዋላችሁ? ወነፍሰ ንዋም እማይነ ንጉሥ፣ ከንጉሱ ዓይን እንቅልፍ ጠፋ።
እግዚአብሔር እኔ ቆሜ እናንተ ቁጭ ብላችሁ ባለን ውሱን ደቂቃ የአሁኑን ትምህርት የምንማርበት የትምህርታችን ርዕስ ከኔ ጋር ባለን ቆይታ በዚህ ርዕስ ነው። ከንጉሱ ዓይን እንቅልፍ ጠፋ በሉ እስኪ ሁላችሁም። ትንሽ ድምፃችሁን አጥመዝምዙትና ጨምሩበት። ከንጉሱ ዓይን በሉ እንቅልፍ ጠፋ። መጽሐፈ አስቴር ምዕራፍ 6 ቁጥር 1 ጀምሮ ያለው መለኮታዊ ሐሳብ ነው። የዛሬው የትምህርታችን መሪ ቃል ይሄ ነው። አንድ እንቅልፍ ያጣ ንጉሥ በዚህ ታሪክ ውስጥ እንመለከታለን። እንቅልፍ ያሳጣውን ጉዳይ እናያለን። ወደ ጉባኤውም ዓላማ እንመልሰዋለን። እግዚአብሔር አስተማሪ ነው ወገኖቼ፣ ያስተምረናል። ሁላችንም ተማሪ ነን፣ እንማራለን። ታዲያ አንድ እንቅልፍ ያጣ ንጉሥ ስለ አንድ ግለሰብ መዳን እንቅልፍ ያጣ ንጉሥ በዚህ ርዕስ ውስጥ እንመለከታለን። አንድ ግለሰብ ድነት እንዲያገኝ ለአንድ ነፍስ ለአንዲት ነፍስ የጠላት ውጥረት ውስጥ ዋልጌ ሰው ሞት ውስጥ የከተታት ሰርክል ውስጥ የገባች የአንድ ሰው ሕይወት ውስጥ እንቅልፍ ሌሊቱን ሙሉ እንቅልፍ ያጣ አንድ ንጉሥ ነው የምንመለከተው። እንቅልፍ ያጣ ንጉሥ ስለ አንድ ሰው መዳን፣ ስለ ብዙ ሰው አይደለም፣ ስለ አንድ ሰው ውለታ፣ ስለ አንድ ሰው ውለታ፣ ስለ አንድ ሰው ነፍስ መዳን አንድ ሌሊት በደረቅ ሌሊት እንቅልፍ የቸገረው ንጉሥ እንመለከታለን። እንቅልፍ የቸገረው ንጉሥ ወገኖቼ፣ ምንድን ነው የቸገራችሁ? እንቅልፍ ያጣንበት ሌሊት ይኖራል። ለምን እንቅልፍ አጣንኛ? ሰዎች እንዲድኑ ከሆነ በጎ ነው፣ መልካም ነው ወገኖቼ። እንቅልፍ ያጣንባቸው ብዙ ሌሊቶች ሊኖሩ ይችላሉ። ግን እንቅልፍ ያጣንበት ጉዳይና ምክንያት ደግሞ ይያዛል ወገኖቼ። እንደምን ዋላችሁ? እግዚአብሔር ይመስገን በሉ። ይኸውላችሁ ሰውየው ሲጠየቅ እንዴት ዋልክ፣ ዛሬ ቀኑ እንዴት ነው ሲሉት እግዚአብሔር ይመስገን ከነገ ይሻላል አላሉ። ከመቼ ይሻላል? አዎ ከነገ ይሻላል ወገኖቼ። እንደምን ዋላችሁ? አዎ ዛሬን ማየት በዚህ ዘመን ታምር እኮ ነው። ዛሬን ማየት ወገኖቼ ትምህርት ያስፈልገናል። በዚህ ወቅት አንድ ምሳሌ ለገሪያችሁ ወደ ትምህርቱ ልለፍ። በአንድ ወቅት አንድን ሰው ከባድ የሆነ ጨካኝ አውሬ እያስሮጠው ከአውሬው ለማምለጥ ከኋላ ከእግሩ ስር ይሮጣል። ሰውየው ይሮጣል። ከኋላው አውሬ አሳዳጅ አውሬ አለበት። ስለዚህ ይሮጣል፣ በጣም ይሮጣል እና ሰውየው የሚያየው ከኋላ ያለውን አውሬ ብቻ ነው የሚመለከተው። ወደፊት ምን እንደሚገጥመው ግን አያስታውስም። ይሮጣል ወደፊት፣ ይምዘገዘጋል ወደፊት። አሁንም እየተጠመዘዘ የሚያየው ወደኋላ ስለሆነ ጥቂት እንደሄደ እይታው ወደኋላ ስለሆነ ሩጫው ወደፊት፣ እይታው ግን ወደኋላ ስለሆነ ድንገት ያልጠበቀው ከአውሬው አፍ የከፋ ሰፊ ጉድጓድ ውስጥ ወደቀ። ከአውሬው ለማምለጥ ሌላ ተናካሽ ማይመስል ጉድጓድ ውስጥ ገባ። እዚህ ጉድጓድ ውስጥ እንደገባ ሳይደግስ ማይጣላው መድኃኔዓለም ጉድጓዱ ውስጥ እጁ የሚያርፍበት ሰጠው። የወደቅንበትን ቦታ ሕሊናችንም እጃችንም የሚጨብጠው እንዳያጣ አምላካችን እግዚአብሔር ይርዳል። አያችሁ፣ ጉድጓድ አለ። ለሕመሙ መድኃኒት ያለው አምላክ እግዚአብሔር ከኋላ ያለውን አውሬ አመለጥኩ ላለው ሰው፣ ጉድጓድ ለወደቀው ሰው ሌላ መላ ፈጠረለት። ጉድጓዱ ውስጥም እግዚአብሔር እንደሚያድን ሊነግረው እግዚአብሔር ከጉድጓዱ ውስጥ የበቀለ ዛፍ ሁለት እጆቹ የሚያርፉበት አንድ ዛፍ አገኘ ይላል። ይህ ተረት አይደለም። መጽሐፈ በለረአም ወዮሴፍ የሚል መጽሐፍ ነው ይህን የሚለው። ስለዚህ በዚህ ውስጥ እንዲህ ሆነ። ሁለት እጆቹን ይዞ ከቆመ በኋላ ከጉድጓዱ ውስጥ የሚያድን አምላክ እንዳለ እየገባው ደስ ብሎት
ጉድጓዱ ውስጥ ሆኖ እግዚአብሔር አብሮት ስላለ ደስ አለ። እግዚአብሔር ከሌለበት መልካም ከሚመስል ስፍራ ይልቅ እግዚአብሔር ያለበት ሲሆን መልካም ነው ወገኖቼ። እግዚአብሔር ካስቀመጠ ተዘቅዝቆም ቢሆን ይመቻል። ተዘቅዝቆም ይመቻል፣ ግን እግዚአብሔር ሊያስቀምጠን ይገባል። 9 ወር ከ5 ቀን እናቱ ማይፀን ውስጥ ያለ ጽንስ ተዘቅዝቆ ነው የሚቀመጠው። ተዘቅዝቆም በእግዚአብሔር እጅ ነውና ይመቸዋል። እግዚአብሔር ካስቀመጠ ወገኖቼ ተዘቅዝቆ ኑሮው ጣዕም አለው። ተዘቅዝቆ ኑሮ ሰላም ነው። ግን እግዚአብሔር ካስቀመጠበት ቦታ ከሆነ ጉድጓድ ውስጥ ሆኖ ያመሰግናል። ጉድጓድ ውስጥ ሆኖ ያመሰግናል። ለማመስገን የታደሉ ሰዎች ጉድጓድም ውስጥ ሆነው ያመሰግናሉ። እግዚአብሔር ካስቀመጣቸው ተዘቅዝቀው ይመቻቸዋል። እውነት ነው። እግዚአብሔር ሲያስቀምጥ እግዚአብሔር ካልፈቀደ እንኳን ጉድጓድ ውስጥ የተሻለ የኑሮ ደረጃ እየኖሩ ዛሬም ማመስገን የማይችሉ አሳዛኝ ሰዎች አሉ። አሁንም አንድ ነገር እነግራችኋለሁ። ሰውየው ለም ካለ ሜዳ ላይ እግር የለውም፣ 2 እግር የለውም። ሜዳው ያሳሳል። ሜዳው አስጎመጀው። እግር አለመኖሩ አበሳጨውና እንዲህ አለ፣ አንተ ሜዳ ሆይ አለ። አንተ ምን ሆይ አለ? ሜዳውን አናገረው። አክርፏል። ምን አለ እግር በኖረኝ እያለ ነው። ሜዳው ያስጎመጃል፣ ግን እግር የለው። ሜዳውን አናገረው። አንተ ሜዳ ሆይ አለ። እግር ያለው ቢያገኝ ይዘልብህ ነበር አለ። እግር ያለው ምን ያለው ቢያገኝ እግር ያለው ቢያገኝ ይጠቀምብህ ነበር። እግር የለኝምና ምን ይሆናል ብሎ በሜዳው አጉረምርሞ እንዳለ ከጀርባው አንድ ሰው ቆሟል። 2 እግር ያለው ሰው ነው። ያኛው ደግሞ ምን አለ? አንተ ሜዳ ሆይ አለ። 2 እግር ያለውም ሰው አመሰገነ፣ አማረረ፣ ይቅርታ አንተ ሜዳ ሆይ አለ። ፈረስ ያለው ሰው ቢያገኝህ እንዴት ይጋልብ? እግር የሌለው የመጀመሪያው አጉረምራሚ ምን አለ? አንተ ሜዳ ሆይ ማለቱን ትቶ አንተ ጌታ ሆይ አለ። እስኪ አንተ ጌታ ሆይ በል። አዎ አንተ ሜዳ ሆይ፣ ወሬ ልክ አይደለም አለ። አንተ ሜዳ ሆይ ሲል የነበረው አንተ ጌታ ሆይ። ማን ነው አንተን የሚያመሰግንህ? አያችሁ፣ ከጎኑ ባለው አጉረምራሚ ትምህርት ወሰደ። አንተን የሚያመሰግን ማን ነው? ይሄው እግር ያለው የሚያጉረመርማል አለ። ለካ እኔ ህሊና ስለሌለኝ እንጂ እግር ስለሌለኝ አይደለም አጉረመርመው አለ። እግር ያላቸውም ያጉረመርማሉ። ፈረስ ያላቸውም ቢመጡ ያጉረመርማሉ። ሰረገላ መኪና ያላቸውም ያጉረመርማሉ። ቤት ያላቸውም ያጉረመርማሉ። ወገኖቼ አጉረመረመ። ያልታደለ የተሻለ ቦታ ላይ ሆኖ ለምስጋና አይታደልም። አያችሁ፣ አይሁድ በብሂላቸው ምን ይላሉ? ተቀብሎ ማያመሰግን ዘራፊ ሌባ ነው ይላሉ። እግዚአብሔር በሰጠን ነገር ማናመሰግን ቁጥራችን ከሌቦች ነው ወገኖች። ቁጥራችን ከሌብ ተቀብሎ አለማመስገንም ሌብነት ነው፣ ስርቆ ነው። እና ይህ ሰውዬ ምን አለ? ጉድጓድ ውስጥ እያለ የእጄ ማረፊያ ያልነሳኸኝ፣ የእጄ ማረፊያ ያልነሳኸኝ አመሰግናለሁ ብሎ ከጉድጓዱ ሆኖ እግዚአብሔርን ያመሰግናል። የትኛውም ውስጥ ሆነን ክርስቲያኖች በፈተና ውስጥም ሆነን እግዚአብሔርን የሚያገለግል ትልቅ እምነት እንዲኖረን መድኃኔዓለም ይርዳል። በምስጋና ውስጥ እግዚአብሔር ይገለጣል ወገኖቼ። እዚህ ጉድጓድ ውስጥ የወደቅኩት አለና ማስተዋል ጀመረ። እስኪ ጉድጓዱን ዝቅ ብዬ ልየው ምን ይመስላል ወደ ታች፣ እንደው እጆቼ ማረፊያ ባያገኙ ምኑ ላይ ነበር ለወድቄ ነበር ብሎ ወደ ታች ሲመለከት ምን አየ? ያስሮጠው ከነበረው አውሬ የሚበልጥ አይኖቹ ቆለል ቆለል የሚሉ የተራበ ዘንዶ ተጠምዝዞ ተኝቷል ጉድጓዱ ጫፍ ላይ ታች ላይ። ልክ እግዚአብሔር ከዚህኛው ዘንዶ ነው ያስተረፈው ይላል እያለ ይቀጥላል መጽሐፍ። ሰውየው ያናየና ጥቂት ቆይቶ ታች ላይ ካለው ያስጣለውን አምላክ አመስግኖ ወደ ላይ ቀና ሲል ያሳደደኝ አውሬ ሂዶ ከሆነ ተስፋ ቆርጦ ወደ ላይ በወጣ ይሻላል ብሎ እጁን በጨበጠ ታቹ ሲያስደነግጠው ወደ ላይ ለመውጣት ፈለገ። ወደ ላይ ሲመለከት ዳር ላይ ተስፋ ቆርጦ ቢወጣ ብሎ ደግሞ አውሬው ደግሞ ተስፋ አልቆረጠም። አፋፉ ላይ ያለ ገደሉ አፋፍ ላይ
ስለዚህ ምን አደረገ ሰውየው? በዚህ ሰዓት ምን አለ? ወደ ታች ልመልከት፣ ምናልባት ይሄኛው ተስፋ አልቆረጠም፣ ታቹ አንድ ነገር ቢሆን ብሎ ደግሞ ወደ ታች ዝቅ ሲል በጣም የሚያስፈራ የከፋ ነገር አየ ይላል ይህ መጽሐፍ። ምን አየ? 4 እባቦች እግሩ ያረፈበትን ዛፍ ወደ ላይ የተሽቀዳደሙ ወደ እግሩ የሚንዘገዘጉ 4 እባቦች አየ። እንደው ዘንዶ ቢያስፈራም ጉድጓዱን አልለቀቀም፣ እንደተጋደመ ነው። እባቦች ግን ወደ እግሩ ይንዘገዘጋሉ። ከዘንዶው ይልቅ የእባቦች መፋጠን አስደነገጠው። ስለዚህ ሰውየው ወደ ታች ከመሄድ ይልቅ ወደ ላይ መውጣት ይሻላል አለ። ታቹ ነካሹ እየበዛ መጣ። አሁን የሰውየው ተስፋ ወደ ታች ሳይሆን ወደ ላይ ነው። እግዚአብሔር ጉዟችን ሁሉ ወደ ላይ እንዲያደርግልን መልካም ፈቃዱ ይሁን። አያችሁ፣ ችግር ወደ ታች ሲበዛ ወደ ላይ ያየ ሰው መፍትሄ ያለው ወገኖቼ፣ ታስታውሳላችሁ? ሌቦች ሊሰርቁ ሄደው ተሰልፈዋል። አንዱ በር ጠባቂ ነው፣ ሰው ሲመጣ የሚከላከል ሚያይ ነው። ነገር ግን ሌባው ከውስጥ ገፍቶ የሰው በር ሲሰብር ከውጭ ያለው በር እንዲጠብቅ እንዲመለከት መረጃ እንዲሰጥ የተቀመጠው ሳይሰማ ከውስጥ ያለው አንድ ድምፅ ሰማና ፎሮሮ መጣና ምን ድምፅ ነው የምሰማው? ግን እየተከታተልክ ነው በደንብ ሲለው፣ አዎ ምንም የለም፣ ሁሉንም አቅጣጫ ይቻለው፣ ወደ ላይ ግን አላየሁም አለው። ወደ የት አላየሁ? አዎ ወደ ላይ አላየሁ። የብዙዎቻችን ችግር ወደ ላይ አለማየት። ወደ ላይ ሲያይ ወደ ላይ አላየሁም ሲለው ምን አለ? ድሮም ወደ ላይ ባንመለከት ነው እንጂ የሰው ንብረት ስርቋን መጣም ነበር ብለው ሌብነታቸውን ከመንገድ ገረዙት። ትተው ተመለሱ ወገኖቼ። ወደ ላይ ማየት መፍትሄ ነው። ቤተ ክርስቲያን በምህላ ወደ ላይ ነው የምታየው። በቅዳሴ በጸሎት ወደ ላይ ነው የምታየው ቤተ ክርስቲያን። ወደ ታች ምንም የለም። ወደ ላይ ነው መፍትሄ ወገኖቼ። ሰውየው ወደ ታች ካየ እባቦች አሉ፣ 4 እባቦች። ወደ ታች ካለ ዘንዶ አለ። እላይ ግን ያሳደደው አውሬ ሊኖርም ላይኖርም ይችላል። ወደ ላይ ማየት ሲጀምር ድንገት በጣም የሚገርመው እላይ ደግሞ አንድ ነገር መጣበት። እንደምን ዋላችሁ? እላይ ጫፉን ሲያይ እጁ ያረፈበትን ያን ዛፍ አንድ ጥቁርና አንድ ነጭ አንበጣ ይገዘግዙ ይከረክሩታል፣ ሊቆርጡት። ያ እጁ ያረፈበት ከተቆረጠ ቀጥታ ከዘንዶም ከባቡም ነው ሄዶ የሚጨመረው። ላይ ሲመለከት እጁ ያረፈበትን የሚገዘግዙት ነጭና ጥቁር አንበጣ አለ። በዚህ መካከል በድንጋጤ አሁን የላዩ አስፈራው፣ እጁ ማረፊያ ሊያጣ ነው ወገኖች። ሰውየው ከድጡ ወደ ማጡ እየሄደ ነው። ከድጡ ወደ ማጡ እየሄደ እየተምዘገዘገ እየሄደ ጨነቀው። ልክ ከታቹ ይልቅ ላዩ አስፈራውና ቀና ሲል ድንገት የገደሉ አፋፍ ላይ ያለች ንብ ማር ጠብ ባለ አምልጧት። ከንቧ ያመለጠ ማር ጠብ ሲል ሰውየው ቀና ሲል ምላሱ ላይ አረፈ። ማሩ ምላሱ ላይ አረፈ። ከዚህ በኋላ ምን አለ? ሚላ እስካገኝ ወይ እግዚአብሔር ኑሮዬን ሁሉ ለዚህ አድርጎታል ማለት ነው። ኑሮ ካሉት መቃብር ይሞቃል አለ። ጥቅስ አገኘ። ስለዚህ ኑሮዬ መቃብር ነው ማለት ነው። ወደ ታች በማየት የማር ጠብታ የለም፣ ወደ ላይ በማየት መፍትሄ ይበላ እንኳን አለ። ከዚህ በኋላ ሰውየው የገባበት አደጋ ምን እንደሆነ ታውቃላችሁ? ሂዶ ሰውየው ወደ ታች አይልም፣ ቀና ነው። ለምን? ማር አለ። የማሩ ጠብታ የእባቡንም የዘንዶውንም ሁኔታ አስረሳው። ጉድጓድ ይሁን ምን ይሁን ያቺ ቀስ እያለች ጠብ ምትል ማር ሁሉን ነገር አስረሳችሁ ወገኖቼ። ዓለም ጥቃቅን ጠብታዎች አሏት፣ ህሊናችን ይዘዋለች። ዓለም ላይ ባሉ ጥቃቅን ጥቅማ ጥቅሞች፣ ጥቃቅን ጠብታዎች ሁሉን ነገር ነካሹንና አሳዳጁን አልረሳነውምን? ክርስቲያኖች ይሄ የኛ ጥያቄ ነው። ሊቃውንት ሲተረጉሙት ይሄንን መጽሐፉ ይተረጉመዋል። ምንድን ነው ይሄ? ያ አውሬ የሚያሰድደው ጉድጓድ ድንገት የወደቀው ሰው ማለት የሴትም የወንድም ዓለም ላይ ያሉትን ሰዎች የሚወክል ያንድ ሰው ነፍስ አይደለም፣ ድፍን ዓለም ላይ ያሉ ሰዎች ናቸው። ለሁላችንም የሚጠቅመውን ትምህርት ነው በአንድ ግለሰብ ያስቀመጠው።
ስለዚህ መጽሐፉ ምን ይላል? ዓለም ላይ ያሉ ሰዎች ናቸው ይህ ሰው የሚወክለው። ያሳድደው የነበረው አውሬ ሞት ነው ይላል። ምንድን ነው አልኳቸው? ሞት ነው ያሳደደው አውሬ አለ። ከዛስ ጉድጓዱ ምንድን ነው? እኛ የምንኖርባት ዓለም ጠባብ ጉድጓድ ናት። ሰፊ እንዳትመስላችሁ፣ ሰፊ እንዳይመስላችሁ። ርቀን ስላላየን ነው ይህን ማድነቅ የጀመርነው እንጂ ሰማዩን ያዩት በምንም አይደነቁም። በምንም እኛ አድናቂ የሆንነው ዓለምን እንዲህ ሙጭጫናት የተጣበቅን ከዓለም ጋር ላዩን ስላላወቅነው ነው ወገኖች። ስለዚህ ዓለም ማለት ይህ ሰው የወደቀባት ጠባብ ጉድጓድ ናት። ሰውየው ይህ ጉድጓድ ውስጥ የወደቀ ሰው ማለት በዓለም የሚኖሩ ሰዎች ናቸው። ከዛስ ሰውየው ያረፈበት ዛፍ አንበጣዎች የሚገዘግዙት ያ ዛፍ ምንድን ነው ካላችሁ፣ አንበጣ ሁለት አንበጣዎች የሚገዘግዙት የሰውየው እጅ ያረፈበት ዛፍ ጉድጓዱ ዓለም ነውና፣ ጉድጓዱ ውስጥ ያለው ዛፍ ደግሞ ለእኛ ለእያንዳንዳችን የተሰጠ የሰው ልጆች እድሜ ነው። ምንድን ነው? እድሜ። የእያንዳንዳችን እድሜ ነው። ያንን እድሜ ተብሎ የተመሰለውን ደግሞ ጥቁርና ነጭ ዛፍ፣ ጥቁርና ነጭ አንበጣ ይገዘግዙታል፣ ይከረክሩታል፣ ያደክሙታል። ማለት ምን ማለት ነው ካልን ነጭና ጥቁር የተባሉ አንበጣዎች ሌሊትና ቀን ናቸው እድሜያችን የሚገዘግዙት። ደቂቃው በደቂቃ እየተጣፋ እድሜያችን ከልደት ቀናችን ይልቅ የሞት ቀናችን እየቀረበ ይሄዳል ወገኖቼ። ከልደት ቀን ይልቅ የሞት ቀን እየቀረበ ይሄዳል። የሞት ቀን እየቀረበ ይሄዳል። አያችሁ ወገኖቼ፣ በዚህ ሰዓት ነጩና ቀዩ የተባሉ እመኑ ንስሐ ሳንገባ ወደ መቅደሱ ሳንቀር የሚገባንን ሳናደርግ የተሰጠንን ነገር ሁሉ በአግባቡ ሳንጠቀምበት እድሜያችን እንደ ሸማኔ መወርወሪያ እንዲሁ ነጭና ጥቁር አንበሳ ሌሊትና ቀን የሚባሉ አንበጦች ይገዘግዙታል። እድሜያችን እየደከመ ይመጣል። ከታች ያሉ አራት እባቦች የተባሉ የሰው ልጅ አራት ባህሪያት ነው ያለው። እሳት፣ ውሃ፣ መሬት፣ ነፋስ የሚባሉት ናቸው አለ። እታች ያለው ዘንዶም ሞት ነው አለ። የላይኛውን ሞት ሲትፈራ ከታችም ሞት ጠበቀው። ከዚህኛው ሞት አምልጠን ከዘላለም ሞት እንዳንወድቅ መድኃኔዓለም ይጠብቃል። እንደምን ዋላችሁ? እስኪ ህሊናችሁን ሰብስቡ አላችሁ። መድኃኔዓለም ከሁላችን ጋር ይሁን። እንቅልፍ አጣን የምንለው ጥቅል መጽሐፈ አስቴርን ስንመለከተው አርጤክስስ የሚባለው ገናና ንጉሥ 127 ሀገር የሚገዛ አንድ ገናና የታወቀ ረዥምና ሰፊ ቤተ መንግስት ያለው ንጉሥ እንደነበረ ይነግረናል የአስቴር መጽሐፍ። ንጉሱ ከገናንነቱ የተነሳ ብዙ ሀገሮችን የሚያስተዳድር የሚገዛ ብዙ መኳንንት ብዙ መሳፍንት በፊቱ የሚወድቁ የሚነሱለት ታዋቂ ንጉሥ ነው አርጤክስስ። ታዲያ ይህ ንጉሥ አንድ ቀን በየሀገሩ በ127 ሀገር ያሉትን በሙሉ ሰብስቦ በአንድ ሰፊ አዳራሽ ላይ ባለስልጣን የሆኑትን ሰብስቦ ግብዣ አድርጎ በልቶ ጠጥቶ፣ ያው እንደምታውቁት የቤተ መንግስት መጠጥ ወፍራም ነውና ያን የቤተ መንግስት መጠጥ ጠጥቶ ደፋ ቀና ሲል አካባቢውን ሲያየው የወይን የአልኮል ጉልበት ደስታ ነው፣ ጊዜያዊ ደስታ መፍጠር ነው። ወገኖች ታውቃላችሁ፣ ሰዎች ድብርት ሲመጣባቸው ከዛ ለመደበቅ መጠጥ ይፈልጋሉ፣ ጭፈራ ቤት ይሄዳሉ። የሙዚቃው ውዥንብር ሲቆም ደስታ ሙልጭልና ሐዘን ይተካል። ወገኖቼ ፍጹም አይደለም። አዎ የመጠጡ ውዥንብር ሲያቆም ደስታ አብሮ ይቆማል። ልክ አይደለም። ደስታን የፈለግንበት መንገድ ጭፈራ ቤት፣ መጠጥ ቤት ደስታ አይፈለግም። በደባል ሱስ ውስጥ የሚረሱ ደስታዎች የሱሱ ውዥንብር ሲቆም አብረው ይቆማሉ። ዘላቂ ደስታ ከእግዚአብሔር የሚገኘው ወገኖች፣ ዘላቂ ደስታ። ለዚህ ነው በጉባኤ መግቢያችን ላይ ጸጸት በሌለበት ቆይታ የሰበሰበን ያለ ወገኖች። አንዳንድ ጊዜ ታውቃላችሁ ወደን ፈቅደን ሰማይ የሚታከክ ህንፃ ላይ ሂደን ዘና ብለን በልተን ጠጥተን ደስ ብሎን እንደ ዛሬ ደስ አይልም ካለን በኋላ ወደ ቤታችን ስንመለስ ደስታው ይቆምና ምን አለ ዛሬ ወደዛ ቦታ ስሄድ እግሬን ቢሰብረው እንላለን።
ምናለ ዓይኔን ባጠፋው። የዓለም ደስታዎች ሁሉ ጸጸት ያስከትላሉ ወገኖቼ። ምናለ እግሬን ቢሰብረው፣ ምናለ እጄን ቢሰብረው፣ ምናለ ጆሮዬን ቢደፍነው፣ ምናለ ዓይኔን ቢያጠፋው ስንል እግዚአብሔር እየተከታተለ ቢያጠፋ ኑሮ አካል አይኖረንም ነበር። እግዚአብሔር ግን አስተካክሎ የሚሰማ አምላክ ነው። አስተካክሎ ይሰማል። አያችሁ ወገኖቼ፣ እንደኛ ጥያቄ ቢሆን እንጠፋለን። በልቶ ጠጥቶ ደስ ሲለው ይህ ንጉሥ ምን አለ? እዚህ በኋላማ ክብሬ መገለጥ አለበት። አስጤን የምትባል ሚስት አለችው። በጣም መልከኛ ሴት ናት፣ የንጉሱ ሚስት። እዚህ በ127 ሀገር ላይ ያለ ገናና ንጉሥ ሚስቱ በጣም ጥርት ያለች ደመግቡ ሴት ናት። እንዲያውም አስጤን፣ እስኪ አስጤን በሉ በማርያም እስኪ በሉ። አስጤን ማለት የስሟ ትርጓሜ ጨረቃ ማለት ነው። እስኪ በሉ ተርጉሙ። ጨረቃ ማለት ነው። ድምቀቷን፣ ውበቷን፣ ደምግባቷን ለመግለጥ የስሟ ትርጉም አስጤን ጨረቃ ማለት ነው። ስለዚህ እቺ ደመግቡ ሴት በግብዣው መካከል ደስ ሲለው ምን አሰበ ንጉሱ? ባለቤት የትምጣና አስጤን ትምጣና እስኪ እንደ ግሪካ ማልክት ለብሳ ትኩነስነስበታል። አስጤንም ለባብሳ መጣ። መኳንንቱን መሳፍንቱን የምታስቀና ሆና እንድትመጣ ለብሳ ታጥና እንድትመጣ በመካከል ተመላልሳ ሚስቴን ያየ ሁሉ ያከብረኛል፣ የኔ ክብር ይገለጥ፣ እስኪ ደመግቧ ጨረቃ የተባለችው አስቴር ትምጣና ትፍለቅለቃለን። እኛ የተሻለ ነገር ሲኖርን ለማሳየት እንቅልፍ የለንም። ታውቃላችሁ አይደል? የከፋ ነገር ሲሆን እንደብቀዋለን። የከተማ ወንድ መቼስ ታውቃላችሁ ምን ያደርጋል? ሚስቱን ይዞ ሲሄድ እንደው ሚስቱ ሞኝ ነገር ከሆነች፣ መልኳ ሞኝ ከሆነ እንግዳ ሲያገኘው ምን ይላል? እሷን እንዲህ መጋረጃ ይሆንባትና ሰላም ይላል። እሷን ጋርዷታል እንዳያውቃት፣ ከሚስቱ ጋር ነው እንዳይባል፣ ሚስቱ ችናት እንዴ እንዳይባል ይደብቃታል። መጋረጃ ይሆንና እንደማያውቃት አይኑ የተቀለበለበ ሰላም ይላል ጓደኛው። እንዲህ አጥፋፍቶም ያልፋል። መልከኛ የሆነች እንደሆን ግን እንቅልፍ የለውም ለማሳየት ምን ይላል? ሰላም ሲለው እንዴ ባለቤቷ እኮ ናት አስቀድማት እንጂ ይላል። ዓላማው እኮ ማሳየት ነው። ጥቃቅን ዲምፕል ያላቸው ሰዎች ዲምፕልህ ያምራል፣ ዲምፕልሽ ያምራል ተብለው ሳቅ ሳይመጣቸው እንደ ነሐሴ ደመና እኝኝ የሚሉትን ታዛቢ ቁጥራቸው። ሳቅ ሳይመጣ ዲምፕል እንኳን ነፍስ ሆና ትንሽ ነገር የሚያምር ፎቶ ካለን እኮ እኛ እንመርጥና ከብዙ ፎቶ መካከል እስቲ ይችን ፎቶ ብለን እንጋብዛለን። ተመልካቹ ደግሞ ሌባ ነው፣ ያንትቶ ወደ ሌላ ግልብጥ ያደርጋል። ምን አቀለበለው? እዛው አትቆሙም እንዴ? እባካችሁ ሰዎች መርጠው ፎቶ ሲጋብዟቸው እዛች ላይ ነው ማፍጠጥ። ወደፊትም ወደ ኋላም አትበሉ። ለምን? ሰው አይፈልግም። ያችን ቆንጆዋን ነው የሚፈልግ። ያችን ያማረችባችሁ ብቻ እዩለት። እባካችሁ ተባበሩት፣ ድካሙን ቀንስ። አዎ ሰው ደግሞ ክፉ ነው። ወደዚያኛው እንዳልኳችሁ ወደዛኛው ነው የሚያልፈው። ውብ ሆነን አምሮብን የወጣን ቀን እኮ ሰዎች አያገኙንም። ታውቃላችሁ አይደል? ማናደዳቸው በጣም አምሮብን መከራችን አይተን ስንወጣ ያ በየመንገዱ በየፌርማታው የሚያገኘን ሰው ጠላታችሁ ሁሉም ይበል እልም ድርክም ይበል። እንደው እንዳለመታደል ሆኖ ኮርኔስ አሮጌ ኮርኔስ መስለን ስንወጣ ገና በሩ ላይ ሰው ያገኘናል። አለመታደል ገና በሩ ላይ ጀምሮ መጭ ከኋላ ጠርቶ እኮ ነው ሰላም የሚለን። ክፉ ነው ሰው፣ ክፉ ነው ሰው፣ ክፉ ነው። አስጤን ትምጣና የእሷን ውበት አይተው መኳንንት መሳፍንቱ ያከብሩኛል ያደንቁኛል ብሎ በክብር ሲጠራት አስጤን ምን አለች? እስካሁን ጠርቶኝ የማያውቀውን ዛሬ ነው እንደሚጠራኝ ብላ አልመጣም አለች። የዋዛ ሴት አይደለች። ንጉሱ ተበሳጭቶ ፍረዱኝ 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 ሲላቸው ምን አለው? አይ እች ሴት የበደለች ንጉሱን ብቻ ሳይሆን የኛን ትዳር ሁሉ በድላለች። እንዴት አሉት? እንግዲህ የኛ ሴቶች የእሷን ከሰሙ በኋላ ሽሮ ጠብሰው ጣቢት አፍሰው አይታዘዙንም። ስለዚህ ምን ትሆናሉ? ቤተ መንግስቱን ለቃ ትባረር፣ ስደተኛ ትሆን ተባለች። ንጉሱ በዚሽ ጋር ከሚኖረው ግላሞታ ይሆናሉ። ሴቲቱ ተባረረች። የጠጣ ሰው ፍርዱ እንዲህ ነው።
የቤተ መንግስት መጠጡ መጠጥ ብዙ ውስጥ የቆየችዋል ትውጣ ተባለች፣ ወጣች። ትሂድ ተብላ ተባረረች። ንጉሱ 1 ዓመት ያለ ሚስት ተቀመጠ። መሳፍንት መኳንንቱ እኛ ከሚስቶቻችን ጋር ሆነን የዚህ ሰፊ ቤተ መንግስት የ127 አህጉር መሪ ያለ ሚስት ነው ቢባል እኛንን ተባብረን ነገር ሳይበላሽ እቺ ሴት ትመለስ፣ ሌላ እሷን ምተካ ሴት ማጋባት አለብን ብለው ተሰብስበው ሄደው ንጉሱን አማከሩት። ምንም አይወድቅም፣ ዝም ብላችሁ እኔን ስሙኝ። የሚወድቅ መስሏችሁ ነው? እንዳትጨነቁ። አንዳንድ ሰው እኮ ያለ ችግሩ ይጨነቃል። መቼስ ሰው ለማየት ነው እንዳይባል ብታጮልቁም አይታያችሁም። ሰው ከሆነ ምን መከራችሁን ታያላችሁ። እዚህ ሆኖ እንዴት ዋላችሁ? አያችሁ። ሌላ ሴት ያግባ ሲባል ንጉሱን ሲያማክሩት ምን አለ? አይ እሷንማ እሷን የምትመስል ሴት ስለማላገኝ ባልነካካ ይሻላል። ሴቲቱን አባሮ ሰዶ ልቡ አብሮ ከቤተ መንግስት ወጥቶ ሄዶ ነበር። ምልከኛ ናት። እሷን የምትመስል ሴት ስለማላገኝ አልነካካም። እሷን የምትመስል ካገኛችሁ ግን ይቻላል ሲላቸው ከ127 ሀገር ይህ ሁሉ ሰራዊት ተበትኖ ቢፈልግ አንዲት ሴት እሷን የምትመስል ያጣል እንዴ? በሉ ፈልጉ ካገኛችሁ ተባሉ። ከዚህ በኋላ የቁንጅና ውድድር ወጣ። የምን ውድድር? የቁንጅና ውድድር። ቤተ መንግስት፣ ያሰፊ ቤተ መንግስት አንዲት የጠገበች ስልት የሌላት ፈሊጥ የሌላት የጠገበች ሴት ትታው የወጣች ሰፊ ተናፋቂ ቤተ መንግስት አለ። ለዚህ ቤተ መንግስት የቁንጅና ውድድር ይሁን፣ በ127 አገር ውስጥ ያሉ ሴቶች እድል ይሰጣቸው። ስለዚህ 1000 ሴት እንፈልጋለን ተባለ። የቁንጅና ውድድሩ ላይ የተሳተፈው ሴት የመጀመሪያው ቁጥር 1000 ነው። ስንት ነው? 1000 ሴት። ብትፈለግ ግን ስንት ሴት ናት? አቤት! እንደዚህ ዘመን ስራ፣ እዚህ ዘመን አንዲት ስራ ስትወጣ 1 ሚሊዮን ሰው 1000 ሰው ይመዘገባል። ታውቃላችሁ አይደል? እዛ በኋላ ደግሞ በጣ ያፈርሱታል። በጣም አንዲት መጥተው ተመርጠው ከቆሙ በኋላ ማን 1000 ሴት ያወዳድራል? ስለዚህ እንዲሁ በአይነ ገመድ ለካው፣ ሃይላይት ምረጣው ተባለ። ሃይላይት እንደው መረጥ በአይን ገረፍ ተደርጎ ከ1000 ሴት 100 ሴት ቀረበ። ስንት? 100 ሴት። 900 ሴት እንዲሁ ወደቅ። እንዲሁ በእይታ እድል ሊኖረው ሲገባ በጣም ይገርማል። በዚህ ውድድር መካከል ግን የመጽሐፉ ባለቤት አስቴር የተባለችዋ ድንቅ ሴት ስደተኛ ናት። በስደት ሀገር ነው የምትኖረውና በዛ ሰዓት አሳዳጊዋ መርዶኪዎስ ነው። በታሪክ እንደምታውቁት መርዶኪዎስ ምን አላት? አስቴር ለዚህ ቁንጅና ውድድር ምናልባት በዚህ ስደት ሀገር እያለሽ እግዚአብሔር ላንቺ ብሎት ከሆነ ይህን ቤተ መንግስት በስንፍናሽ እንዳያልፍሽ ነይ ውድድሩ ውስጥ ግቢ አላት። መርዶኪዎስ ያሳደጋት እናት አባቷ ሙተው ያለችው በስደት ሀገር ነው። እያሳደጋት ያለ ወንድ ነው። አንድ ቀን እናት ራሷን ያልዳበሰቻት ምስኪን ስደተኛ አመድ የዋጣት ሴት ናት። አስቴር ግን ቅድስና እናት ወገኖቼ፣ ቅድስና ናት። የሚገርማችሁ ውድድሩ መልካም ነው። ይሄ ደምግባት ብቻ ቢሆን ጥሩ ነበረ። አንድ ከባድ ነገር አለ። ድንግልና የሚባል መስፈርት ወጣለት። ምንም እስካሁን ውድድሩ ሰላም ነበር አይደለ? እቺ ድንግልና የምትባል ብትወጣ ቆንጆና ድንግል እኮ ነው የሚለው። አሁን ብዙ ጊዜ ቆንጅና ያላቸው ሰዎች ምን ይጠፋባቸዋል መሰላችሁ? ቅድስና ይጎልባቸዋል። ለምን? ዓለም ስለምትፈትናቸው እንጂ እነሱ ዋልጌና ባለጌ ስለሆኑ አይደለም። ድፍን ዓለም ወጥመዷን እነዚህ ደምግባት ካላቸው ሰዎች ላይ ትዘረጋለች። ደግሞ በኃጢአትም በተለያየ ነገር ለመባለግ ኃጢአት ቅርብ የሚያደርጋቸው ውበታቸውን ጥግ አድርገው እነዚህን ሰዎች ነው። በውበታቸው የሚባልጉ፣ በስልጣናቸው የሚባልጉ፣ በገንዘባቸው የሚባልጉትን ሌሎች አይባልጉት። አንዳንዶች በስልጣን፣ አንዳንዶች በገንዘብ፣ አንዳንዶች በውበት የሚባልጉት መባለግ ቀላል አይደለም። በእርግጥ በበገው የተባሉትን እንዳልኳቸው ዓለም ላይ ያለው ፈተና በሙሉ ወደ እነሱ ያነጣጥራል። ስለዚህ ፈተናው እነሱ ላይ ነው። ድንግልናና ደምግባት። አስቴር ደምግባት አላት፣ ግን ድንግልናዋንም ጠብቃ እንድታድግ
በስደት ሀገር ያለ ወላጅ ያደገች ናት። ከውድድሩ ግቢ ባይሆን እነግርሻለሁ እሱን ጠብቂ አላት። ምን ላድርግ ስትለው አገርሽንና ወገንሽን እንዳትናገሪ፣ ውድድሩን ታሸንፊያለሽ፣ ነገር ግን ከውድድሩ በዘር ያወጡሻልና አይሁዳዊት ነኝ እንዳትይ አላት። ወገንሽን እንዳትናገሪ አላት። እያቸው ወገኖቼ፣ በዘር የተመታ ምድር ነው። በአካባቢ በወንዝ በጎጥ የተመታ መቅሰፍት ያረፈበት ምድር ሆኗል ምድራችን። እንዳትናገሪ፣ አንቺ ድንግልና አለሽ፣ ቁንጅና አለሽ፣ ግን ዘርሽን ካወቁ ከውድድሩ ያወጡሽ። ታውቃላችሁ፣ ሰውየው ሊቀጠር ሂዶ ስራ አስኪያጁ ዘረኛ ነው ተብሎ ተነግሮት ተጠንቅቀ ተናገር የእሱ ሀገር ሰው ነኝ በላሉትና ሂዶ ስራ አስኪያጁን ሲያገኛቸው መጀመሪያ የጠየቁት ምን ተምረሃል አይደለም የት መጣ አሉት። ከየት መጣ ሲሉት ተመክሮ ነውና የሄደ። ምን አለ? ከየት ነው ያለ ሲሉት ከሰው ሀገር ነኝ አላቸው። ሰውየው የዋዛ አይደሉም። ፖለቲካውን እርግጥ አድርገው የጠጡት ምጥጥ ያደረጉት ናቸውና እሺ ጥሩ ብለሃል፣ የኔ ሀገር የት ነው አሉት። ቀጥለው የእሳቸውን ሀገር ሳያጠና ነው የሄደ። ፈተናው እዚህ ላይ ወገኖች፣ የኔ ሀገርስ የት ነው ሲሉት ምን አለ? የሞኝ አምላክ መልስ አዘጋጀ። ከኔ ሀገር ነው አላቸው። የሞኝ መልስ። አዎ ሞኞችም ምላሳቸው ላይ እግዚአብሔር አለ። የደንቆሮና የሞኝ መልስ እንግት ያለች ናት፣ አታወዛግብ። በቃ እንግት ያለች አጭር መልስ ግልጽ። የተማረ ሰው ውስብስብ ያደርጋል። እይ በቃ ምን አለ? ከእሱ ሀገር አለ። የኔ ሀገር የት ነው? ከኔ ሀገር። በቃ የሞኝ መልስ መደጋገም ነው። የሞኝ ዘፈን አንዲት ናት ይባላል። ያቺ ምን መሰለቻችሁ? ከሰርግ ቤትም ይዘፍናታል፣ ከለቅሶም ይዘፍናታል። የሞኝ ዘፈን አንድ ነው። አይበልጥ አይበልጥ። ወገኖቼ አስቴር ወገንሽን ከተናገርሽ ቤተ መንግስቱ አመለጠሽ አለ። አሳዳጊዋ መርዶክዮስ ጥሩ ምክር መከራት። ዘርሽን አትናገሪ፣ ለነሱ የማይጠቅማቸው ላንቺም እንቅፋት ይሆንሻል። ሰውነትሽን ብቻ ይዘሽ ተወዳድሪያለሽ። በሰውነታችን በእውቀታችን ብቻ ሀገራችንን የምናገለግልበትን ጥበብ አምላካችን ያድለን። ከሺህ ሴቶች መካከል ስደተኛው አስቴር፣ ወላጅ ያላሳደጋት አስቴር ለውድድር ቀረበች። ኮቷን ብራሽ እያለው እየደነገጠች ያውቁኝ ይሆን በንግግር አይሁዳዊት ብለው ያስወጡኝ ይሆን እያለች የመርዶክዮስ ስኬት ድካም ከንቱ ይሆን እያለች እየደከመች አስቴር እያሰበች ገባች። እሺ ሴቶች ተመርጠው 900 ሴት ሲወድቅ ከ100 ሴቶች ጋር አብራ አለፈች። ከመካከል ቆመች አስቴር። 100 ሴቱም ይበዛል ተባለና እንደገና ይቀነስ አለ። 90ውን ጣሉና 10 ሴቶች ቀሩ። 90 ወደቀ። ከ10 ሴቶች መካከል አስቴር አለች። 10ሩ ይበዛል ከእንደገና ይመረጥ፣ 3 ሴቶች ይበቃሉ ተባለ። ከ3 ሴቶች መካከል ምሰሶ ሆና ቆመች አስቴር ስደተኛዋ። ከ3ቱ መካከልም የመጀመሪያ ሆና አስቴር ለቤተ መንግስት ስደተኛዋ ታጨች። በእውነት አመስግኑት እግዚአብሔርን። የተገፋች በመከራ የታሸች ያቺ ሴት ወገኖቼ ቤተ መንግስት ደረሰች። ስደተኛ ናት። ቤተ መንግስት ደረሰች። አበባ የሚሸተው ሲታሽ ነው። አያችሁ፣ አበባ ካልታሸ አይሸትም። በመከራ የታሹ ሰዎች ለእግዚአብሔር ቅርብ ናቸው። ለምስጢርም ለእግዚአብሔርም ሰዎች ቅርብ የሆኑት በመከራ ሲታሹ ነው። መከራ እንዳጠሉ። መከራ መገፋት ከእግዚአብሔር ያደርሳል። አዎ ስደተኛ አስቴር ከዚህ ሁሉ ተመርጣ ቤተ መንግስት፣ ያችኛዋ በጅልነት ያጣቸውን ቤተ መንግስት በቅድስና ወረሰችው ቤተ መንግስቱን አስቴር። ከዚህ በኋላ አስቴር እዛ እንደገባች እዛ ያሉት ዘረኞች የአስቴር ዘመዶች ክፉ ነገር ጠነሰሱና ምን አሉ? ከዚህ በኋላ ወደ አስቴር ዙሯል፣ ንጉሱን ማጥፋት አለብን ተባለ። ንጉሱ እንዲጠፋ ታወጀና ጫማ በሚሰፉት በኩል መርዝ ተደርጎ በመርዝ እንዲያጠፉት ተመከረ በንጉሱ ላይ። መርዶክዮስ የአስቴር አሳዳጊ ይህ ንጉስ ሞተ ማለት ቤተ መንግስቱ ተበተነ፣ ለሌላ ሆነ ማለት ነው። ቤተ መንግስቱ ንጉሱ ጠፋ ማለት አስቴር አሳዳጊዋ እኔ እያለሁ ጠፋች ማለት ነው። ለአስቴር ሲባል የንጉሱን ደህንነት መጠበቅ ጀመረ መርዶክዮስ።
ንጉሡ እንዳይሞት ተጠነቀቀ። ሰው አይታመንም። ያመጡትን ጫማ ይለኩት ተብሎ ጫማውን ሲለኩት በመርዝ ተቀብቶ ነበርና ራሳቸው የሰሩት ሰዎች ጫማውን ሲለኩት ያ ጫማ እነሱን ገደላቸው። የወረወርኩት አንካሴ ተመልሶ ለራሴ ጭቃ የሚቀባ ሰው መጀመሪያ እጁ ነው የሚጨማለቅ። ወገኖቼ ክፉ ማድረግ ክፉ የሚሰሩ ሰዎች መጀመሪያ ሰው ጭቃ ከቀባችሁ እጃችሁ ይነካል። ቅቤ የምትቀቡ ከሆነ ግን የሰውን ራስ ከማረሱ በፊት የእናንተ ይርሳ፣ መልካምም ለራስ ነው። ባመጡት መርዝ አያችሁ፣ የድሮ ነገስታት በመርዝ ይገዳደሉ ነበርና እንደው ከዚህ ምን ያደርጉ ነበር ነገስታቱ? ምግብ ከጨረሱ በኋላ የከተማ ሰው የሆነ እንደሆነ ሙዙን ምኑን ይበላል ከምግብ በኋላ። ነገስታቱ ደግሞ ምን ይበሉ ነበር? መርዝ ይቀምሱ ነበር፣ ትንሽ ትንሽ መርዝ። ለምን? ጠላት አንድ ቀን መርዝ ቢያበላን ሰውነታቸው አድፍት እንዲያደርገው መርዙን እንዲላመደው ከምግብ በኋላ ጥቂት ጥቂት መርዝ እንደ ሙዝ ይቀምሱ ነበር። ጥቂት ጥቂት መርዝ ደግሞ ሄዳችሁ ልሳችሁ እንዳትሞቱ ወገኖቼ። መርዝ ነው ያልሁት፣ ለእናንተ ግን ሙዝ ነው ያዘዝኩላችሁ። ምንድን ነው የታዘዘ? በቃ ሙዝ ነው። መርዝ ይቀምሳል፣ መከራ ያጠነክራል። ወገኖች መርዝ ያስበላል። ጠላት መርዝ ያስበላል። መርዝ ቤተ መንግስቱ ላይ በዚህ ምክንያት ማን የንጉሱ በጣም ቅርብ ሰው የሚባል አንጠማማ ሃማ የሚባል አንጠማማ ሰው በቃ ቄመ፣ በስደተኞች ላይ ተቆጣ። ንጉሱን አባበለው። ገንዘብ አወጣለሁም እንግዲህ ሁሉን ነገር አደርጋለሁ፣ ብቻ ቀለበትህን አውጣና እጄ ላይ አድርግልኝ፣ ምስለኔ ሁኜ አንተን ወክዬ ህዝቡ ላይ የሞት አዋጅም እንዳውጅ። አንድ ጠላት አለ፣ አይሁዳዊ የሚባል ህዝብ የተቀላቀለ ህዝብ አለ። በህዝባችን በምታስተዳድረው ህዝብ መካከል ብዙ ህዝብ አለ፣ ስደተኛ ህዝብ አለ፣ አይሁዳዊ ህዝብ አለ። መጥፋት አለበት። ለንጉሱ ትእዛዝ ፈቃደኛ አይደለም። ስለዚህ መጥፋት ስላለበት ፍቀድልኝና እኔ ላጥፋለህ፣ ገንዘብ እኔ አወጣለሁ፣ ብቻ ቀለበትን ስጠኝ። ቀለበቱን አወጣና ንጉሱን ወክሎ እንዲሰራ ለጠማማው ሰው ለሃማ ሰጠው። የንጉሱ ቀለበት የንጉስ ቀለበት ማለት ዛሬ ባለስልጣን ቢሮ ላይ ስትገቡ ሀቲም ቀለበት ነው። ባለስልጣን ቢሮ ላይ ስትገቡ ያለው ቲተራቸውን ይወክል ነው። በቀለበት አምሳል ነገስታት ሲነግሱ ህለተ ወርቅ፣ ህልቀተ ወርቅ፣ አክሊለ ወርቅ፣ መንበረ ወርቅ የሚባል አራት ነገር ድሮ ሲነግሱ ነገስታት የወርቅ ዘንግ ይሰጣቸዋል፣ የወርቅ ቀለበት ይሰጣቸዋል፣ የወርቅ ወንበር ይሰጣቸዋል፣ የወርቅ ዘውድ ይሰጣቸዋል። ከዚህ መካከል ማይተምም ጭምር ነው ቀለበቱ። ያን ቀለበት ከንጉሱ አውጥቶ ሃማ ያ ክፉ ሰው ያዘና እስከዚህን ቀን ድረስ ስደተኞች እንዲጠፉ ብሎ በሀገሩ ላይ የተሰራጩት ህዝቦች ላይ የሞት ደብዳቤ በማይተም ረግጦ ጻፈ። ደብዳቤ ጻፈ። እስኪ ደብዳቤ በሉ። ደብዳቤ ማለት ውስጡ የሚደባደብ ማለት ሰዎችን የሚያደማ የሚያቆስል ማለት ደብዳቤ ነው። ስም ይደባደባል። ህሊናን የሚያቆስል ደብዳቤ፣ ህሊናን የሚደበድብ ደብዳቤ ጻፈ። የሞት አዋጅ ጻፈ። በማይተም ተረግጦ ስደተኛው ህዝብ እስከዚህ ቀን እንዲጠፋ ብሎ አወጀ። ይህን መርዶክዮስ ሲሰማ ቀጥታ ወደ አስቴር ላከባት። አስቴር አላት፣ ምናልባት እግዚአብሔር አንቺን ምስኪኗን ቤተ መንግስት ያደረሰች ለዚህ ክፉ ቀን ይሆናል አላት። አቤት! እስኪ ለዚህ ክፉ ቀን በሉ። ለዚህ ክፉ ቀን ይሆናል ወገኖቼ። እናንተን ከብዙ ሰው መርጦ የተሻለ ቦታ ላይ ሲያስቀምጥ ለዚህ ቤተ ክርስቲያን የክፉ ቀን ምክንያት እንድትሆኑ ይሆናል። ለዚህ ቀን ይሆናል። ለዚህ ክፉ ቀን ይሆናል። አንቺን ምስኪኗን ከዚህ ያስቀመጠሽ እግዚአብሔር ከዚህ አስቴር ሆይ ዝም እንዳትይ፣ በወገኖችሽ የሞት አዋጅ ታውጇልና እንዳንጠፋ ለንጉሱ መልእክቱን አድርሽ አላት። ምን አለች አስቴር? በነገስታቱ ስርዓት ነገስታት ሳያስጠሯት ንግስቲቱ አትገባም። ንጉስ ሳያስጠራት የገባች ንግስት ሁሉ በሞት ትቀጣለችና ሳልጠራ መግባት አልችልም ስትለው መርዶክዮስ ምን አላት? እንግዲህ አንቺ ቤተ መንግስት ነኝ ደርሻለሁ ተርፋለሁ ከወገኖች የተለይተሽ ብለሽ ከሆነ ምናልባት ለህዝቡ ሌላ መዳን አምጥቶ አንቺ ግን ትጠፊያለሽ አላት። ምናልባት መዳን ከአስቴር ሳይሆን ከሌላ እንዳይሆን፣ መዳን ከሌላ እንዳይሆን በአንቺ ምክንያት ህዝቡ ይዳ። አስቴር ምን አለች? ይህን ሲነግራት አሳዳጊዋ ነውና
ቃሉ ስብራት ውስጥ ከተታት። ምን አለች? ብሞትም ልሞት ብጠፋም ልጥፋ፣ ህዝቡ ከዳነ እኔ ተቀጥቼ ህዝቡ ይዳን እገባለሁ አለች። ህዝቡ ድኖ አገር ድኖ እኔ ልጥፋ አለች። ከወገኖቼ በፊት የኔ ሞት ይቅደም አለች አስቴር። አያችሁ፣ ሰው እንዲህ ነው። መልካም ሰው የሚባለው እንዲህ ነው። እነሱ የሚድኑ ከሆነ እኔ ልጥፋ አለች። ወገኖቼ ሞት ደብዳቤ ታውጆ ከሚጠፉ መጀመሪያ ከወገኖቼ ቀድሜ እኔ ልጥፋ። ከወገኖቿ ለይቶ ቤተ መንግስት ያስቀመጣትን እግዚአብሔር ቤተ መንግስቱን እንኳን አልረሳችሁ፣ በቤተ መንግስትም አስታወሰችው። አስቴር መልካም ናት። ለህዝቡ ትምህርት የተላከች ናት። ወገኖቼ ቤተ መንግስት ውስጥ ሆና ያን ነገር ሰማችና ግን አለች፣ ሲገባ ዝም ተብሎ አይገባም አለች። ምን አለች? አይ እኔ ቤተ መንግስት ስገባ እንደው ጸሎት ሳይያዝልኝ ጾም ሳትጾሙ አልገባም። የ3 ቀን ሱባኤ እኔም በከንቱ እንዳልሞት እኔና ደንገጥሮቼ 3 ቀንና 3 ሌሊት ከእህል ከውሃ ተከልክለን እንጾማለን፣ እናንተም ጾሙልኝ አለች። እስኪ ለእኔ ጾሙልኝ በሉ። አዎ ህዝቡን ለማዳን የህዝቡን ችግር ተሸክማ ለምትገባ ለአስቴር የህዝቡ ጸሎት የህዝቡ ምህላ ያስፈልጋል። ወገኖቼ ቤተ ክርስቲያንን ለሚመሩ ሰዎች ለዋኖቻችን ጸሎት ከህዝቡ ያስፈልጋል። በየሶሻል ሚዲያው መሪዎችን ከመተቸት ይልቅ እነሱን በጸሎት ማገዝ ክርስቲያናዊ መፍትሄ ነው። እንዳለመታደል ሆኖ ሊቀ ጳጳሱስ ምኑስ መሪዎች የተዱ እያለን እኛም እንደ ጠላት ምን ሰድባቸው ይበዛል። አስቴር የህዝቡን ችግር ተሸክማ እንድትገባ ለኔም 3 ቀን ጾሙልኝ ጸልዩልኝ አለች። 3 ቀን ጾም ጸሎት ተያዘ። ወገኖቼ አስቴር ወደ ንጉሱ ገባች። ከ3 ቀን ጾም ጸሎት በኋላ ያ የ3 ቀን ጸሎትና ጾም የንጉሱን ልብ ሸርሽሮት እንደ ትልቅ ሸርሽሮት የንጉሱ ልክ ሳያስጠራት ስትገባ አስቴር እንኳን ደህና መጣሽ፣ ያችኛዋ ንግስት በክብር አስጠርቻት አትመጣም፣ እችስ አልጠራትም ትጎበኘን ጀመር አለ። ደስ የወርቅ ዘንጉን ዝቅ አደረገላት፣ ብድግ አደረገው። ዘንጉ ካልተነካ ትሞታለች። እንደተቀበላት ለማሳወቅ ያን የወርቅ ዘንግ ከፍ አደረገላት። ተቀበላት ማለት ነው። ገባችና ምን አመጣሽ እንደው ሳትጠሪ ሲላት ምስጢር አለኝ ማዋራህ አለችው። ሚስት እኮ ናት፣ ሳትጠራ ግን አትገባም። ቤተ መንግስቱ ሰፊ ነው። በእስኪ ንገሪኝ አላት በደስታ። የለም አንተንም ያክል ንጉስ በአንድ ቀን መጥቼ ምስጢር በአንድ ቀን አልነግርህም፣ ቀን ስጠኝና ድግስ ደግሼ ድግሱ ላይ ተገኛለችው። በዚህ ቀን አለችው። ስትመጣ ግን ሃማን እንዳተው፣ ሃማ ማለት ለህዝቡ ሞት ያወጀው ያጠማማ ድግስ ይብላለች። ወደፊት የሞት ድግስ እንዲጠብቀው ይሄኛውን መናኛውን ሊቀምስ ነው። ሃማን አስከትለና አለች። ድግስ ደገሰች። ንጉሱ ተገኘ። በልተው ጠጥተው ንገሪኝ ሲላት በአንድ ቀን ድግስ ምስጢር አይወጣም፣ ነገም ተመልሳችሁ ነው አለች። ልክ ሲወጣ ድግስ በልቶ ሃማ ሲወጣ መርዶክዮስን ከበር ላይ አገኘውና ሌሎች ሲሰግዱለት መርዶክዮስ ደግሞ አልሰግድለት ብሎ በክፉ ዓይን ተመለከተው። ክፋቱን ስለሚያውቅ የሞት ደብዳቤ የጻፈ ሰው እንደሆነ ስለሚያውቅ እንኳን ሊሰግድለት ባይነ ማት ተመልክቶ ሲያልፍ ከቤቱ ሄዶ ሽፍንፍን ብሎ ራት አልቀምስም ብሎ ተኛ። በእርግጥ ቢቀርበት ሲበላ ሲጠጣ ነው፣ ለምን ይጎልበታል? ሱዛራ ትባላለች ሚስቱ። ምን ሆንክ አለችው። ተነስ፣ ሁሉ ሰው ሲሰግድልኝ ንጉሱም ንግስቲቱም ሲያከብሩኝ አንድ አይሁዳዊ ስደተኛ ናቀኝ፣ መሬት ላይ ወድቆ ሳይሰግድልኝ ቀረ። እንዴ ለዚህ ተራ ሰው በህዝቡ ላይ የሞት ደብዳቤ እንድትጽፍ ማይተም የተሰጠ ጀግና ነህ አንተ። ምን ህዝብ እንድታጠፋ ስልጣን ሰጥቶ በአንድ ሰው ይከለክላል? በልቁመቱ 50 ክንድ የሆነ ግንድ ትከልና ሰቅለህ ግደለው አለችው። ባልና ሚስት ከአንድ ወንዝ ይቀዳሉ አሉ። እውነት መሰለኝ። ባል ደግሞ ምን አይነት ጸጋ እንዳለው ታውቃላችሁ? ሚስት የሰፈሩን ወሬ ነገሌ እንዲህ ያደረጉ ነገሌ እንዲህ ያሉ ካለችው ሚስት ወዲያው ነው እንዳለ ላይ የሚቀበላት። እንቁረብ ካለችው ግን እንግዲህ ነገር አትቀስቅሽ ይላል። የሰፈር ወሬ የተቀበለ ባል እንቁረብ ስትል ግን አባን እኮ አላገኘናቸው ከቤተ ክርስቲያን ርቀናን ካለች መዋያችን አስተካኪ ከነማን ጋር እንደምትው ይገብቶኛል ይላል። ወዲያው ግንድ ተከል ስትለው ግን ይተክላል። የሰፈር ወሬ ስትለቀው ግን ይቀበላል። ይህንን ከባድ የሆነ የሰፈር ወሬ
ተቀበለና ግንድ ተከለ መርዶክዮስ። ሐማ ለመርዶክዮስ ግንድ ተተከለ 50 ክንድ ቁመቱ። ከዚህ በኋላ ያንን ተክሎ ንጉሡ ወደ ድግሱ የሚጠራበት ጊዜ ደረሰና ሐማን አብሮ ይዞት ወደ ድግሱ ገባ። ወደ ድግሱ ከገቡ በኋላ በልተው ጠጥተው አስቴር በይ ንገሪኝ ሲላት ምንስ ቢሆን ንግሥት አይደለው ሰው ይመለስልኝ አለች። ሰው ይመለስልኝ ማለት ሐማን አስወጣው ባለጌ ማለቷ ነው። ይህን ጠማማ አስወጣውና ምስጢር እናወራ ለብቻችን አለች። ውጣ አለው። ሐማን ሲያስወጣላት ለምንድን ነው እኔና ቤተሰቦቼ በዚህን ያህል ገንዘብ የተሸጥነው ለሞት ተላልፈን የተሰጠን አለች አስቴር። ይህንን ያደረገ ማን ነው ሲላት ዝኩ ጸላኢነ ሐማ ጠላታችን ሐማ ነው ስትል አጮልቆ ይሰማ ነበረ። ልክ ይህንን ሲሰማ ተበሳጭቶ ንጉሡ የሚጠጣውን መጠጥ ከባድ መጠጥ ስለነበረ ሰውነታቸውን ለመፈተሽ ነገስታት መጠጥ ሲጠጡ ዞር ብለው ሰውነታቸውን እየፈተኑ ነው የሚጠጡት። ያው በኋላ እንዳይከስሩ ሰክረው እንዳይገኙ መጓዝ ሲጀምሩ እግራቸው እንዳይተሳሰር ሲጠጡ ቶሎ ቶሎ ይወጣሉ። እግራቸው ሰላም ከሆነ መጠጡን ይቀጥሉታል። መጠጥ ክፉ ነው። ነገስታትን ጥቃቅን ያደርጋል፣ ተራ ያደርጋል። አያችሁ ሰካራሞች እንዴት ዋላችሁ? ይኸውላችሁ ሰካራሞች ፉክክር ገጥመው አንድ ሰው ሲሰክር አንድ ሰው ሁለት ሆኖ ነው የሚታየው ብለው ይከራከራሉ። ሰምታችሁኛል አይደል? ክርክሩ ሰው ከሰከረ አንድ ሰው ሲያይ አይኑ ሁለት አድርጎ ነው የሚያያሉ። ሲፎካከሩ ግማሹ አይደለም ግማሹ ነው ሲሉ አይ እኛ ከምንከራከረ ባለሙያ እንጠይቅ ብለው ዘወር ሲሉ ዝግዛግ እየመታ እንደ ሰከረ ባለሙያ መጣ። ሁለት ሆነው ሄዱ ተልከው። ከክርክሩ መካከል ሁለት ሰዎች ሂደው እንዴት ነው ሰው ሲሰክር አንድ ሰው ሁለት ሆኖ ይታየዋል ወይ ሲሉት ሁለት ሆነው ሄደው እና ለዚች አንድ ፍሬ ጥያቄ ነው የአራት ሆናችሁ ምትንጋጓል። እያችሁ ሰዎች እኮ ሁለት ናቸው። አሁን ጥያቄው ተመልሷል። ንጉሡ ጠጥቶ ድንገት እንዳይሰክር ሲመለስ ወደ ቤቱ ሲገባ ውጭ ላይ የነበረው ሐማ ገብቶ ከእግሯ ስር እየተለፈሰፈሰ ሐማ ምን ይላል? ንግሥት ሆይ ያነደድሽውን አብርጁ፣ የሰቀልሽውን አውርጁ፣ እባክሽ ካንቺ ውጭ ሞት ብቻ ነው የሚጠብቀኝ፣ ስለዚህ በአንቺ በኩል እንዳልጠፋ እርጅኝ እያለ ከእግሯ ስር ወድቆ ሲልፈሰፈስ አገኘውና ንጉሡ በሌላ ተረጎመው። ምን አለ? አይ ብሎ ደግሞ ዛሬ ደግሞ ሚስቴን ከራሴ ቤት ሊተናኮላት ነው አለ። ስለዚህ ንጉሡ ብስጭታል። በዚች ግንድ የሆነች ሌሊት ከዚህኛው ታሪክ በፊት ያለው ሐማ 50 ክንድ ግንድ በተከለበት መስቀል በተከለበት ሌሊት ሐማ እንቅልፍ አጥቶ ለመርዶክዮስ ግንድ ሲተክል አደረ። ንጉሡ አርጤክስስ ደግሞ እንቅልፍ አጥቶ የነገስታቱን ኢዮቤልዩ የሚጻፍበትን የነገስታት ታሪክ የሚሰፍርበትን መጽሐፍ እያገላበጠ ሲያነብ አደረ። እግዚአብሔር እንቅልፍ ከለከለውና ንጉሡ እንቅልፍ ሲያጣ ምን አደረገ? በነገስታትን ታሪክ ሲያነብ አደረ። ነገስታትን ታሪክ ሲያነብ የመርዶክዮስ ውለታ ክፉ ሰዎች በመርዝ ሊያጠፉት ሲሉ ይፈተን ብሎ ምክንያት አንጥቶ መርዶክዮስ እንዳተረፈው የሚናገረው ላይ በተአምራት ወጣለትና ያንን አነበበ። እንቅልፍ አጥቶ የመርዶክዮስን ውለታ አነበበው። ያ ሌሊት መልካም ነው። የንጉሡ እንቅልፍ ማጣት የመርዶክዮስ ድህነት ሆነ። ወገኖቼ የመርዶክዮስ እንቅልፍ ማጣት፣ የአርጤክስስ እንቅልፍ ማጣት፣ የንጉሡ እንቅልፍ ማጣት ለመርዶክዮስ የድነት ቀን ሆነ። ሐማ አመጣና ንጉሡ አማከረው። እንደው ንጉሥ ለሚወደው ምን ሊደረግለት ትፈልጋለህ ሲለው ንጉሡማ ቀለበቱን የሰጠ ለኔ ነው፣ ከኔ በላይ ማንን ይወዳል? ስለዚህ ለዚህማ ምን ይገባዋል አለ። አይ ለዚህ ንጉሥ የሚገባው ንጉሥ ለወደደው ወዳጅ፣ ለንጉሥ ወዳጅ፣ ለባለ ውለታ የሚገባው
ትልልቅ ሰዎች በከተማ መለከት እየተነፋ ነጋሪት እየተጎሰመ ክብሩ ይገለጥ በንጉሱ ፈረስ ተቀምጦ ከተማውን መጎብኘት አለበት። ለኔ ብሎ ነው። ሌላ ሲቆርሱ አያሳንሱ አሉ። ለኔ ብሎ አለ። ምን አለው ንጉሱ? ሰማና ከመከመዝ ግበር ሎቱ ለመርዶክዮስ አይሁዳዊ ወኢታትርፍ ቦቱ ምንተኒ እንዘነበብከ። አንተ አታስቀር፣ ለመርዶክዮስ እንዲህ አድርግለት አለው። ከመከመዝ ግበር ሎቱ ለመርዶክዮስ አይሁዳዊ ወኢታትርፍ ቦቱ ምንተኒ እንዘነበብከ። አንድም እንኳን ሳታስቀር ለመርዶክዮስ እንዲህ አድርግለት። እስኪ ለመርዶክዮስ እንዲህ አድርግለት በሉ። አዎ ለደጋጎች እንዲህ እንድናደርግ መድኃኔዓለም ይርዳ። ለባለውለታዎች፣ ለቤተ ክርስቲያን ባለውለታዎች፣ ለሀገር ባለውለታዎች እንዲህ እንድናደርግ ይፈልጋል። ከመከመዝ ግበር ሎቱ ለመርዶክዮስ አይሁዳዊ፣ ለመርዶክዮስ እንዲህ አድርግለት፣ አንድ ሳታስቀር ሁሉን ፈጽምለት አለው። አዎ መቼስ ምን ይደረጋል? ጥርሱን እየነከሰ ጠላቱን ሲያዝናናዋል። ሽርሽር ለመርዶክዮስ ወጣ። አቤት እግዚአብሔር! እልህ እስኪ ባፍንጫችን እስኪወጣ ድረስ ይሰራል እግዚአብሔር። ጥርሱን እየነከሰ ጠጉሩን እየነጨ መርዶክዮስን ጠላቱን በአደባባይ ክብሩን ገለጠው። በዛ ቀን በጣም የገርማችሁ ሚስቴን ለሌላ ነገር አስቧት ነው ለዝሙት ብሎ ንጉሱ ክፉ ነገር ሲያስብበት ንጉሱን የሚጠብቁ ደግሞ ይሄ ቦዲጋርድ የሚባለ ቤተ መንግስት ማይጠፋ ዝም ብሎ ሲበላ ሲጠጣ እየዋለ ስራው መቆም ነው። ሄዶ እንዲህ ብሎ ነው የሚቆመው። ቡክታር ይባላል። እንግዲህ ስሙን ካሳሳት በኋላ እናጠራዋለን። ቡክታር ይባላል። በቃ ይበላል ይጠጣል፣ ሄዶ ይቆማል። ይበላል ይጠጣል። በጣም እንዲህ ግድግዳ የሆነ ማይገፋ ቦዲጋርድ። ልክ ንጉሱ ሲበሳጭ ምን አለ ንጉሱ? ትናንትና ለመርዶክዮስ ያዘጋጀው መስቀል አለ። መስቀሉ ያለ ቦታው ዝም ብሎ እንዳይቀር ራሱ ነው የተከለው፣ ይንጠልጠልበታል። አሁን ወገኖች መርዶክዮስ ተለቆ ራሱ በተከለው ግንድ ሃማ ገባ። ሃማ ተሰቅሎ መርዶክዮስ ነፃ ወጣ። ወገኖቼ ከዚህ በኋላ ህዝቡ ሊጠፋ እስከ ሚያዝያ 13 ቀን 14 ቀን ህዝብ እንዲጠፋ ነበር ደብዳቤው የተበተነ። ይህ ደብዳቤ ህዝቡ ሊጠፋ አንድ ቀን ሲቀረው፣ አንድ ቀን በመካከል ህዝቡ ሊጠፋበት ማይተም የተረገጠበት ደብዳቤ አንድ ቀን፣ ያ ቀን አልቆ አንድ ቀን ሲቀረው በዚህ ባለቀች ደቂቃ ውስጥ እግዚአብሔር ጣልቃ ገባ። ለምንድናቸው አመስግኑት እግዚአብሔር። አንድ ቀን ሲቀረው ደብዳቤው ተለወጠ ወገኖቼ። ያ የመርዶክዮስ መስቀል ሃማ በህዝቡ ላይ በስደተኞች ላይ የተጻፈው ደብዳቤ ወደ ሌላው ህዝብ ተቀበለ፣ ተለወጠ። ይህ ሁሉ ምሳሌ ነው። እንቅልፍ ያጣው ህዝቡ እንዲድን፣ በመርገም የተመታች ዓለም ነፃ እንድትወጣ እንቅልፍ ያጣው የሰፊው ቤተ መንግስት ንጉሥ የተባለው እግዚአብሔር አብ ነው። እግዚአብሔር አብ ነው። ያ በጠላት መስቀል የተከለለት መርዶክዮስ ነው። መርዶክዮስ ክርስቶስ ነው። መርዶክዮስ የእግዚአብሔር ወልድ ምሳሌ ነው። መስቀሉን የተከለው ሃማ የዲያብሎስ ምሳሌ ነው። በዕለተ ዓርብ በአይሁድ አድሮ ዲያብሎስ ክርስቶስ እንዲሞት መስቀል ቢተክልም ክርስቶስ ግን መኑ ውእቱ ዝንቱ እያለ እስኪቀባጥር ድረስ እንደ ሃማ በተከለው በሰራው ሴራ እግዚአብሔር ዲያብሎስን ጠርቆ ገደለው። አመስግኑት እግዚአብሔር። ገደለው እግዚአብሔር። አሁን በተተከለው መስቀል እግዚአብሔር ሞቶን ስንል ድል አድርጎ ተነሷል። እግረ መንገዱን ግን ዘላለማዊውን ያን ክፉ ጠላት ዲያብሎስን ራሱ በአይሁድ አድሮ በተከለው መስቀል ጠረቀው እግዚአብሔር። መርዶክዮስ ክርስቶስ ነው። ሃማ ዲያብሎስ ነው ወገኖቼ። ሃማ ዲያብሎስ ነው። ያቺ ንግሥት ማናት? የቤተ መንግስቷ ንግሥት ቅድስት ድንግል ማርያም ናት። ፍቅሯ ይደርብንና መብራን ቅድስት ድንግል ማርያም ናት። አስቴር የተባለች አስጤን የስሟ ትርጉም ምን ነበር? ጎበዝ እንደምን አላችሁ? ምን ነበር? አስቴር ግን ስትቀርብ የስሟ ትርጉም ምን መሰላችሁ? ፀሐይ፣ ሰረገላ ፀሐይ ማለት ነው። ፀሐይ፣ ሰረገላ ፀሐይ ማለት የፀሐይ መመላለሻ ማለት ነው።
ፀሐይ የተባለ ክርስቶስ ነው። የፀሐይ መመላለሻ የተባለች አዲሷ ንግሥት አስቴር ማምላክ ቅድስት ድንግል ማርያም ናት ወገኖቼ። ስለዚህ ሕዝቡ እንዲድን ብጠፋም ልጥፋ ብላ ለሕዝቡ መዳን ምክንያት የሆነች የቤተ መንግሥቱ ንግሥት አዲሷ አስቴር ሰረገላ ፀሐይ፣ የፀሐይ መመላለሻ ቅድስት ድንግል ማርያም ናት። ክብርና ምስጋና ለእናታችን ለድንግል ማርያም። ሕዝቡ እንዲድን ምክንያት ሆነች ወገኖቼ። ሰማይን ቀዶ እንዲወርድ የክርስቶስ ማደሪያ አዲሷ ቤተ መንግሥቱን የሞላችው ንግሥት፣ ቤተ መንግሥቱን የሞላችው ንግሥት አዲሷ አስቴር። አስቴር የፀሐይ መመላለሻ ሰረገላ ፀሐይ ናት። ራእየ ዮሐንስ ምዕራፍ 12 ላይ ብእሲት እንተ ትለብስ ፀሐየ ወወርኅ እገሪሃ ወዲበ ርሳኒ አክሊል ዘአስርቱ ክልኤቱ ከዋክብት። ፀሐይን የተጎናጸፈች አንዲት ሴት ነበረች። ወወርኅ እገሪሃ በእግሯ ጨረቃን ተጫምታለች። አያችሁ፣ ድንግል ማርያም እንዳስጤን ጨረቃ ሳትሆን ጨረቃን ጫማ ያደረገች ንግሥት ናት። አመስግኑት መብራንን ክርስቲያኖች። ጨረቃን የረገጠች ንግሥት ናት ድንግል ማርያም። አስቴር ሰረገላ ፀሐይ ናት። አሁን ሕዝቡ እንዲድን ምክንያት ሆነች። የቆሰለ ዓለም ዲያብሎስ እንደ ሃማ የሞት ደብዳቤ የጻፈበት ድፍን ዓለም እንዲድን አስቴር ወደ ንጉሡ እንደገባች ድንግል ማርያም ዓለሙ እንዲድን ምክንያት ሆነች። እሷን የሰጠን እግዚአብሔር የተመሰገነ ይሁን። ድፍን ዓለም ዛሬ ቤዛዊትነቷን ቢከዳም የተማሩት ሊቃውንቱ ግን ያስቀመጡት በዚህ ልክ ነው ወገኖች፣ በዚህ ልክ ነው ያስቀመጡት። እንደምን አላችሁ? ጨርሻለሁ ትምህርቴን። ስለዚህ ይሄ የዛሬው ትምህርታችን እንደምታውቁት አንዳንድ ትልልቅ ሆቴሎች ላይ ስትገቡ ዋናው ምግብ እስኪመጣ ድረስ የሚመጣ ምግብ አለ አይደል? በልታችሁ ታውቃላችሁ ነው? ገብታችሁ አታውቁም? የተቃቀኗ ነው። ሴቱ ገብቶ ያውቃል መቼም፣ ወንዱ ነው መቼም አይገባ እንጂ ሴቱ ከአንዱ ጋር ሆኖም ይገባል። ትገባላችሁ አይደል? ባል ባይሆንም ትገባላችሁ መቼስ። እንዳለ መታደል ሆኖ የሚያገባ ባይኖርም እራት የሚያበላ አይጠፋም አይደል? በጣም ከባድ እኮ ነው። እኔ ብዙ ቀን እናገራለሁ፣ ይገርማችኋል። እናንተም ቀላል እንዳትሆኑ ነው እህቶቼ። ምክር ለወዳጅ ነው ይሄ። ባለፈው ወደ አባይ ማዶ የሄድኩኝ ከጊዮርጊስ አንስቼ ስሄድ ረዥም ባስ ላይ ስገባ ያው የከተማ መኪና ያው በአንድ ቄት ተንጠልጥሎ ነው። 3 ሆነን ተጨንቀን ተቀምጠናል። ተስተካክለን አልተቀመጥንም። ልክ እኔ ጎን ያለው ጎረምሳ ጎኗ አንዲት ሴት መጣ ተቀመጠች። ጥቂት ደቂቃ ሳለት እንደው ተስተካክሎ ሳይቀመጥ ስልክ ጠየቀ። 09 ብሎ ጻፈና ሙዩ አላት። ዳሽ ሙላ ነው። በቃ ለምጥጣ ሞላችሁ፣ ሸመጠጠችሁ። በደቂቃ ሰውየውን ቀና ብሎ ማየት አይገባም እንዴ? ማተብ አለው የለውም ማለት አይገባም? ማተብ ይኖረው አይኖረው ምን ይኖረው አታውቅም፣ ብቻ ሞላችሁ ዳሽ ሙላው። እንደው የከተማ ሰው ሆና ነው እንጂ እንደው ጉዞ በመኪናም ያስገባ አልነበረም። ጥቂት እንደሄደች እዚያ አቦይ አካባቢ ወረደች። እዛ ወርዳ ስትሄድ ደግሞ ሰውየው የሴት እድል አለው። ሌላ ሴት ጎኑ መጣ ተቀመጠች። ደግሞ አያገባም እንጂ የሴት እድሉ ቢገርም አጅብ አልደረስንም። ጻፋ 09 አረገና ሙይ ዋላት ደግሞ ያችኛዋን ማለት እንዳልዳሽ ሙላው ክትል ወደ እንደ ቀና ብላ ስልታየው ነው ሞላችሁ። እኔ ገበያው ላይ ነበር ሞር ደግሞ የኔን ሳይቀበለ ብዬ አጅብ እንዳልፍ ወረድኩ። ይህ ሰው ሰው ስንት ስልክ ነው ተቀብሎ የዋለ እና እኔን ምን አበሳጨኝ? አሁን አልገባኛል። እስካሁን እኔ የተበሳጨውበት መንገድ ነው። ብቻ እስኪ ነገ እንጨርሰዋለን። ሰዓት አልቋን። ይቆየን። እግዚአብሔር አሜን።